ቅዱሳን እንዴት ናችሁ? በጌታ ጸጋና ሰላም ለሁላችሁ ይሁን። ዛሬ ማካፈላችሁ ስለ በጌታ በኢየሱስ ክርስቶስ በማመን የምናገኛቸው ነገሮች 1 2 3 ነጥብ ብቻ ላንሳና መጀመሪያ አንድ ሰው በጌታ ሲሆን ምን ይሆናል ሲባል አሮጌው ከሆነው ከአዳም ፍጥረት ወደ አዲስ ፍጥረት ይሸጋገራል። ይሄን ጥቅስ እናገኛለን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እንደዚህ ይላል የጌታ ቃል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል እነሆ ሁሉም አዲስ ሆኗል ይላል። ስለዚህ የመጀመሪያ በክርስቶስ ስንሆን ምን እናገኛለን? ሁለተኛ ነው የምንፈጠረው፣ አዲስ ነው የምንወለደው። ስለዚህ አሮጌው ነገር ያልፍና አዲስ ፍጥረት እንሆናለን ማለት ነው። አዲስ ፍጥረት ማለት ነው አሮጌው አዳም የሌለ ያ የሞት ማንነት የሌለበት ኃጢአት የሌለበት ኩነኔ የሌለበት ማንነትን እንካፈላለን። ከክርስቶስ ከራሱ ዳግም እንወለዳለን። ስለዚህ ከማይጠፋ ዘር በመወለዳችን በክርስቶስ አዲስ ፍጥረት እንሆናለን። ለዚህ ደግሞ ሁለተኛ ጥቅስ ደግሞ አንድ ጥቅስ ይጨምራላችሁ። አንደኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 23 ላይ እንደዚህ ይላል፣ ዳግመኛ የተወለዳችሁት ከማይጠፋ ዘር ነው። ስለዚህ ሁለተኛ ዳግም ስንወለድ ከማይጠፋ ዘር ዳግም እንወለዳለን ማለት ነው። ሁለተኛ ዘር ዳግም እንወለዳለን። ሶስተኛ በክርስቶስ በመሆናችን ምን አገኘን ስንል ኤፌሶን ምዕራፍ 1 ላይ ከቁጥር 3 ጀምሮ እንደዚህ ይላል፣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ ኢየሱስ የባረከ የጌታችን የአምላካችን የጌታ ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ስለዚህ ሁለተኛ ምንድነው ያገኘነው? በጌታ ስንሆን ከእግዚአብሔር ሙሉ በረከት እናገኛለን። ያውም በመንፈሳዊ በረከት ሁሉ ምን አደረገን? የባረከን ይላል። ተባረኩ አይደለም የሚለው ትባረካላችሁ አይልም፣ ተባርከናል ይላል። ጌታ የተባረከ ይሁን። ስለዚህ ይሄ ሁለተኛ በረከታችን ነው። በክርስቶስ በመሆናችን አንደኛ አዲስ ፍጥረት ሆነናል፣ ከማይጠፋ ዘር ተወልደናል። ሁለተኛ ደግሞ የእግዚአብሔርን ሰማያዊ በረከት ተቀብለናል። ሰማያዊ ማለት የማይጠፋ፣ ሰማያዊ ማለት የማይበላሽ፣ ሰማያዊ ማለት የማይወሰድ በረከት አግኝተናል ማለት ነው። ሶስተኛ በክርስቶስ በመሆናችን ምን አገኘን ሲባል በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይላል። ከዛ ምን አገኘን ማለት ነው? ሶስተኛ ከእግዚአብሔር ስልጣንን አገኘን። ምን አይነት ስልጣን? የልጅነት ስልጣን፣ የመውረስ ስልጣን፣ ርስትን የማግኘት ስልጣን ተቀብለናል ማለት ነው። ስለዚህ እኛ የልጅነት ስልጣን አለን፣ የመውረስ ስልጣን አለን፣ ከጌታ በረከትን አግኝተናል፣ ተባርከናል። እኛ ደግሞ ዳግም ተወልደናል ማለት ነው። ሌላ ሶስተኛ ራዕይ ምዕራፍ 1 ቁጥር 6 ላይ ለወደደን ከኃጢአታችን በደሙ ላጠበን መንግስትና ካህናት ላደረገን ለእርሱ ክብር ይሁን ይላል። ጌታ ይባረክ። ስለዚህ ምን አገኘን? ጌታ ዳግም በመወለዳችን ከኃጢአት ሁሉ ታጠበን፣ ከጌታ ዘንድ ተወዳጅነትን አገኘን፣ የእግዚአብሔር ልጆች ሆነን ማለት ነው። ለወደደን አምላክ ክብር ይሁንለት። አመሰግናለሁ። ቀጣይ አጠር ባለ ቪዲዮ ደግሞ እንቀጥላለን።